እጅግ የተወደዳችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ለቁጥር በሚያዳግት መልኩ በአባታችን በእግዚአብሔር መቅደስ የተሰባሰባችሁ ማኅበረ ምእመናን ወምእመናት በአጠቃላይ የሰማዕቱ የቅዱስ ጊዮርጊስ ወዳጆች ምእመናን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን መጣችሁ? እንደምን ቆያችሁ? እግዚአብሔር አምላካችን እግዚአብሔር አባታችን በቸርነት በምሕረቱ ይህን ጊዜ ወዶ ፈቅዶ በመቅደሱ ቃሉን እንድንሰማ ይህንን የንስሐ ዕለት ስለሰጠን ስሙ ዛሬም ዘወትር ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። እንግዲህ ሊቃውንት ለእመሃሎ ሊቅ እይትናገር ደቂቅ እንዲሉ ብዙ ሊቃውንት ብዙ አባቶች ከበስተጀርባ ያሉ እንደው እኔ የእነርሱ በረከት እንዲያድርብኝ ለመታዘዝ ያህል በፊታችሁ ቆምኩ እንጂ በብዙ ከነሱ ያነስኩ ነኝ። ቢናገሩ የሚያምርባቸው ቢያስተምሩ ቢገስጹ የሚደመጡ አባቶቻችን ከበስተኋላ ያሉ የእነርሱ ጸሎት በእኔም በሁላችንም ላይ አድሮ ለዘላለም ይኖርልን። እንዲህ በሚል ቃል አብረን እንቆያለን። እስመ በብዙ ሕማም አለወነ ንባአ ለመንግሥተ እግዚአብሔር። ታላቁ ሐዋርያ ቅዱስ ጳውሎስ ከበርናባስ ጋር ወንጌልን ለማስተማር ወደ ተለያየ አካባቢ ወደ ልዩ ልዩ ስፍራዎች በሄዱ ጊዜ የክርስቶስን ወንጌል ተሸክመው ወንጌሉን በእጃቸው ይዘው ለዓለም የምሥራችን ቃል ለመናገር በሚጓዙበት ወቅት የክርስቶስ ስም ሲጠራ የማይወዱ የክርስቶስ ወንጌል ሲነገር የሚከፋቸው አንዳንድ አላውያን ነገሥታት አንዳንድ አላውያን ሰዎች ባሉበት በኃይልና በስልጣን በድፍረት በመንፈስ ቅዱስ ኃይል በየከተማው በየአደባባዩ እየዞሩ ኢየሱስ ክርስቶስ ከጽንሰቱ ጀምሮ እስከ ዕርገቱ ድረስ ያደረገውን ለሰው ልጆች ማዳን ለሰው ልጆች መዳን እርሱ አዳኝ ሆኖ ወደዚህ ዓለም እንደመጣ እያስተማሩ ብዙዎቹን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከምንፍቅና ወደ ክርስትና ከጣዖት አምልኮ ክርስቶስን ወደ ማመን ብዙዎቹን ሰበሰቡ። ብዙዎቹን ወደ መንግሥተ ሰማያት ኅብረት ወደ ክርስቲያኖች ኅብረት አመጡ። ያኔ ጥንት ጠላታችን ዲያብሎስ በአንዳንድ ሰዎች ላይ እያደረ እነዚህን ቅዱሳን እነዚህን የወንጌል ሸክም ተሸክመው የሚዞሩ ቅዱሳን ሐዋርያትን ቅዱሳን ሰማዕታትን ቅዱሳን ነቢያት አባቶቻችንን እግር በእግር እየተከታተለ ወንጌል ለዓለም እንዳይደርስ ማሳደድ ጀመረ። የተወደዳችሁ ክርስቲያኖች ዛሬ የምናከብረው ታላቁ ሰማዕት የኢትዮጵያ ገበዝ የኢትዮጵያ ባለውለታ ከኔ ከኮልታፋው ይልቅ በአድዋ ጊዜ ዘመቱ የአድዋ ጀግኖች ቢናገሩ ይደመጣሉ። የሊቀ ሰማዕታት የቅዱስ ጊዮርጊስን ገድል የቅዱስ ጊዮርጊስን ገቢረ ተአምራት ይህን ታላቅ ሰማዕት ይህንን ታላቅ ቅዱስ እኛ ኢትዮጵያውያን ስናከብረው ዝም ብለን በዓመት አንድ ጊዜ ብቻ ስለሚከብር በዓመት አንድ ጊዜ ብቻ ሚያዝያ 23 ተመልሶ ስለሚመጣ ንግስ ስላለ ብቻ አይደለም። እኔ ብዙ ጊዜ አንዳንድ ሰዎችን አያለሁ። በተለይ እንደዚህ ታላላቅ ክብረ በዓላት በሚሆኑበት ጊዜ እዚህ እንኳን መተን ለምን በዓሉ እንደተከበረ ሳናይ በብዙ ርዕሰ ጉዳይ አይምሯችን ተወዛግቦ ወደ ቤታችን እንመለሳለን። እግዚአብሔር እንዲያጽናናን የእርሱ ፈቃድ ይሁንልን። ቅዱስ ጊዮርጊስን የምናስበው ያለ ምክንያት አይደለም። እርሱ የተከተለውን ፍኖት እርሱ የሄደበትን መንገድ እኛም እንድንሄድ በተለይ አሁን ያለንበት 21ኛው መቶ ክፍለ ዘመን ዘመነ ሰማዕታት ዘመነ ቅዱሳን ዘመነ ካህናት ነው። በረመቴ ሰጅርኩን በረቀምሶ
ጎልጎታ ጃራን ድግደሚ ተኮፋኩን በራ ኢማመንታ ኬኛፍ ገቲ ጉዳት ከፈሉ በረዋያ መንታ ኬኛፍ ኡጋት ባኑ ሶዳ ተኮ መሌ ራፈሙ ዱበት ደሙ ተኮ መሌ ዋይ ፈይሱ ጎፍታ ኬኛ ኢየሱስ ክርስቶስ አከዱበኑፍ በረት ጭምኔት አርገምኑ ነበርኩን በጽናት ቆመን የምንገኝበት ዘመን ነው። ይህ በዓል ሐዋርያት እንደተናገሩት ወደ እግዚአብሔር መንግሥት በብዙ መከራ በብዙ ፈተና እንገባ ዘንድ ያስፈልገናል አሉ። ወዴት ለመግባት ምናል ወደ እግዚአብሔር መንግሥት ለመግባት አለ ሐዋርያው ቅዱስ ጳውሎስና በርናባስ ታስረው ተገርፈው እንደውም ቅዱስ ጳውሎስ ከከተማ ወጥተው ደብድበው በድንጋይ ደብድበው የሞተ መስሏቸው ጥለውት ሄዱ አይሁድ። ለምን? ኢየሱስ ክርስቶስን በአደባባይ ስለመሰከረ፣ ስሙን ከፍ አድርጎ ስለተናገረ በድንጋይ ተመታ፣ ተደበደበ፣ የሞተ መስሏቸው ጥለውት ሄዱ። እርሱስ እግዚአብሔር ኃይል ሆነው የተሸከመው ወንጌል የተጠራለት ወንጌል ብርታት ሆነው ከዚያ ተነሳ፣ ወደ ከተማ ገባ። መምህራችን አሉት ደቀ መዛሙርት፣ መምህራችን ሞተሃል ወይ ሞትብን ወይ አሉት። እርሱ ግን እንዲህ አለ፣ አይዟችሁ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል አለ። የተወደዳችሁ ክርስቲያኖች፣ አንዳንድ ሰዎች እንደሚሉት በየመንገዱ በየታክሲ ተራው በየፌርማታው ቆመው ሰላማችንን እንደሚነሱት እንዳንዳንድ ግለሰቦች ወሬ እንዳታስቡት። ወንጌል ከባድ ነው። ወንጌል እሳት ነው። ወንጌል መከራ ነው። አልጋ ባልጋ አይደለም የክርስትና ሕይወት። ሕንፃ ትሰራለህ፣ ቤት ትሰራለህ፣ ከሀገር ትወጣለህ አይደለም። ወንጌል ሰይፍ አለው። የእኛ መልአክ መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 16 ላይ ከምኵራቦቻቸው ያስወጧችኋል፣ ያሳድዷችኋል፣ እንደውም አንዳንዶቹ የሚገርሟችሁ ሁሉ አምላካቸውን ያመሰገኑ የሚመስላቸው ዘመን ይመጣል። አይዟችሁ አለ መድኃኔ ዓለም። አይዟችሁ፣ ትገደላላችሁ፣ ትሞታላችሁ፣ ትሰየፋላችሁ፣ ትጠላላችሁ፣ ከሀገር ትወጣላችሁ፣ ግን አይዟችሁ አለ መድኃኔ ዓለም። አይዟችሁ ይበለ። አይዟችሁ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ አለ መድኃኔ ዓለም። ከሁላችን ጋር ይሁን። እሱ ከእኛ ጋር ይሁን። እሱ ከኢትዮጵያ ጋር ይሁን። እሱ ከዓለማችን ጋር ይሁን። እሱ ከኑሯችን ከሕይወታችን ጋር ይሁን። አይዟችሁ መከራ እንደሚመጣ በክርስትና ሕይወት በተለይ ክርስቲያኖች አሁን እኛ እንደ ቀልድ ዝም ብለን በዘልማት እንደምንመላለሰው አይደለም ክርስትና። ቀደምት አባቶቻችን ሰማዕታት በተለይ ዕብራውያን ምዕራፍ 11 ቁጥር 32 ጀምሮ ያለውን ታሪክ ቤታችሁ ገብታችሁ አንብቡት። ስለማን ተናግሬ ልፈጽም ይላል ቅዱስ ጳውሎስ። ስለነማን ዘርዝሬ ልጨርስ? ስለነ ጌዴዎን፣ ስለነ ባርቅ፣ ስለነ ሶምሶን፣ ስለነ ዮፍታሔ፣ ስለነ ዳዊት፣ ስለ ሌሎቹ ስለ የትኞቹ ተናግሬ ልጨርሳል? ስለ የትኞቹ ልዘርዝርላችሁ? እነርሷን አንዳንዶቹ አለ ነገሥታትን በእምነት ድል ነሱ ይላል። ነገሥታትን ድል ነሱ። አንዳንዶቹ በሰይፍ አንገታቸው ተቀላ፣ ጀርባቸውን ለጅራፍ ለግርፋት፣ ጎናቸውን ለጦር ለእስራት፣ ለስደት፣ ለወህኒ የተዳረጉ አሉ። ለምን? ለክርስትና ሃይማኖታቸው። እኛ ዛሬ የምንቀልድበት ክርስትና ሰማዕታትን ወደ ኋላ ታሪክ አንብቡ ምዕመናን። በደረቅ መስቀል ላይ ተሰቅለው ከታች እንጨት ያነዱባቸው፣ እሳት ያነዱባቸው ነበር። መስቀል ላይ ሰቅለዋቸው እሳት ከስራቸው ያነዱባቸው ነበር። መስቀል ላይ ተሰቅለው የቀደሙ ሰማዕታት ሰውነታቸው እየቀለጠ ወደ እሳቱ ይሄዳል፣ እሳቱ ደግሞ ይነዳል። እናንተ በመስቀል ላይ ተሰቅለው ሰማዕታቱ መከራ ሲቀበሉ እነዚያ ሰማዕታት ሲሰቃዩ ያዩ ሰዎች ደግሞ ምን አይነት ሰማዕታት፣ ምን አይነት የሚታመኑለት አምላክ ቢኖራቸው ነው እያሉ ብዙዎቹ እነሱ በሚሰቃዩት እነሱ በሚደርስባቸው ፈተናና መከራ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመለሱ ነበረ። ደስ ይላል። እግዚአብሔርን አመስግኑ፣ ስሙ ለዘላለም የተመሰገነ ይሁን። ዛሬ የምናስበው
ዛሬ የምናከብረው የኢትዮጵያው ገበዝ ሰማዕተ ልዳ ቅዱስ ጊዮርጊስ ይሄ ነው አንዱ በምድር ላይ ሰርቶ ያለፈው በምድር ላይ ተግባሩ፣ ታሪኩ፣ ተአምሩ፣ ገድሉ የተጻፈው ክፉ ነገር አድርጎ አይደለም። የአምላካችን የመድኃኒታችን የኢየሱስ ክርስቶስን ስሙን ተሸክሞ እጅግ ባማሩና በተሻሉ ኑሮ መኖር እየቻለ እግዚአብሔር የሌለበት ኑሮ፣ እግዚአብሔር ያልተገኘበት ኑሮ ምንም ጥቅም እንደሌለው ስለተረዳ በአላውያን ነገሥታት ፊት በእምነት ቆሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ክርስትና እውነተኛ ሃይማኖት እንደሆነ መሰከረ። ደስ ይበላችሁ የተወደዳችሁ ክርስቲያኖች። በዓለም ላይ ይኸውላችሁ በዓለም ላይ ብዙ ሃይማኖቶች አሉ። ዶክትሪናቸውን እዩ፣ አስተምሯቸውን እዩ። እንደ ብዛታቸው አስተምሯቸውም የተከፋፈለ ነው። ይቺ ስንዱም ሐዋርያዊ ኩላዊ አሐቲ የሆነች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ግን ከከተማ እስከ ገጠር ከሀገር ውስጥ ከሀገር ውጭ በጭቃም በጨፈቃም ብትሰራ ስርዓቷ፣ ዶግማዋ፣ ስርዓተ አምልኮዋ አንድ ነው። እሱም ኢየሱስ ክርስቶስ ይባላል። ክብር ምስጋና ለስሙ አጠራሩ ይሁን። ስለዚህ እቺን ሃይማኖት እቺን ቅድስትና ርትዕት ሃይማኖት ብዙዎቹ ለማጥፋት ሞከሩ። አንዱ ቅዱስ ጊዮርጊስ የተጋደለለት ቅዱስ ጊዮርጊስ የተፋለመላት ሃይማኖት የክርስትና ሃይማኖት ናት። ምን እንዳለ ታውቃላችሁ? ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 12 ቁጥር 1 ላይ እነዚህ ሁሉ እንደ ደመና የከበቡን ብዙ ሰማዕታት፣ ብዙ ቅዱሳን፣ ብዙ አባቶቻችን እንደ ደመና ከከበቡን አለ። እንደ ደመና ከበው በዙሪያችን ካሉልን አለ። ይኸውላችሁ እኛ ዛሬ የተከበብነው በቅዱሳን፣ የተከበብነው በሰማዕታት፣ የተከበብነው በአባቶቻችን በሊቃውንት በመምህራን እንደ ደመና የከበቡን ብዙ ቅዱሳን፣ ብዙ ምስክሮች በዙሪያችን ካሉልን ይልና ቅዱስ ጳውሎስ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን ይላል። ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። በፊታችን ያለውን ሩጫ የተወደዳችሁ ክርስቲያኖች፣ የኔና የእናንተ የክርስቲያኖች ውድድራችን ሕንፃ ለመስራት አይሁን። ውድድራችን በምድር ላይ ታዋቂ ሆኖ ለማለፍ አይሁን። በምድር ላይ ውድድራችን ዘመናዊ ቤት፣ ዘመናዊ መኪና መንዳት አይሁን። እሱን አንድ ቀን ጥለነው እንሄዳለን። ብዙ ያላቸው ሰዎች የሄዱት በ200 እና 300 ብር በማትሞላ አቡጀዴ ጨርቅ ተጠቅልለው ሄደዋል። ለዚህ ዓለም ለዚህ ምድር ጥቅምና ፋይዳ ብላችሁ ጊዜያችሁን አታባክኑ። የተወደዳችሁ ክርስቲያኖች፣ እኛ ክርስቲያኖች ሩጫ አለብን። መንገደኞች ነን። ወደድንም ጠላንም መንገደኞች ነን። በዚህ ምድር ላይ የሚቀር አንድም ሰው የለም። ነምን ብዬ ለፋ ከነረት ያፈረም ተቆንጅሩ ወንዱም ትገኛ ይዲመላ ቦዲስ ለደም አዱኛ ከና ቁልቁሉ ጊዮርጊስ ይራ በረዳ ቁልቁሉ ተቶሎ ተወሬ ገምቶ ተቀብሶሎ ተራ በረዳ ኢሳም ብዬ ለፋ ከነዲ ሰኒ ደርመኒር ይህንን ዓለም ንቀው ጥለው አልፈዋል። ታዲያ በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። ክርስትና ጥሎ ማለፍ ሩጫ አይደለም። ወንድም ሲወድቅ ወንድምን የወደቀ ወንድምን አንስቶ መሄድ ነው። የክርስትና ጉዞ ለኔ ይድላኝ፣ ለኔ ይሙላልኝ፣ ሌላው ባይሞላለት የምንለው ህይወት አይደለም። የክርስትና ህይወት ወንድማችን ከሚያለቅሰው ጋር አብሮ ማልቀስ፣ ከሚያዝነው ጋር አብሮ ማዘን፣ ከተገፋው ጋር አብሮ መገፋት፣ ከወደቀው ጋር አብሮ መውደቅ፣ ከታመመው ጋር አብሮ መታመም እንጂ ክርስትና ማለት ለራስ በተደላደለ ኑሮ እየኖሩ ወንድምን ማስለቀስ ማሳዘን አይደለም። የተወደዳችሁ ክርስቲያኖች፣ ስለዚህ አባቶቻችን እኒህንም ያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ቶሎ የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ ለመሮጥ ኢየሱስ ክርስቶስ የሃይማኖታችን ራስና መስራች የሆነው ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። የቅዱስ ጊዮርጊስን ትዕግስት፣ የቅዱስ ጊዮርጊስን ተጋድሎ ሌሊት አባቶቻችን በሊቃውንቱ በማህሌቱ አሁንም ሊቃውንቱ አውደ ምሕረቱ ላይ አይታችሁ
ሲያመሰግኑ እንዴት እንደነበረ እናንተ ብትሆኑ እኛ ብንሆን በዚህ ዘመን በጣም አስጨናቂ የሆነ ዘመን ቢመጣ አሁን ካለንበት ዘመን የከፋ ዘመን ቢመጣ ማን ነው በሃይማኖት ጸንቶ የሚቆመው? ክርስቲያኖች ስንቶቻችንን በሃይማኖታችን ጸንተን የምንቆመው? እኛ እኮ በትንሹ የምናኮርፍ ሰዎች ነን። እኛ የከፋ መከራ ቢመጣ ስንቶቻችን ተማርን? የዛሬ 5 ዓመት 6 ዓመት በቴሌቪዥን ፊት ቆመን አላስቀደስንም? ታስታውሳላችሁ? ያን ዘመን የቤተ ክርስቲያን ቅጥሮቿ ተዘግተው ምዕመናን በየቤታቸው ሆናችሁ ቅዳሴ ያስቀድሱ ተብለን ያ የኮሮናውን ዘመን አስታውሱ። ከዛ ዘመን ያልተማርን አሁን የከፋ መከራ ቢመጣ ምንማር ይመስላችኋል? እኛ ስለማንማር ነው፣ ስለማንመለስ ነው። ቅዱሳን አባቶቻችን ሰማዕታት ምስክር ሆነው ያለፉት ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ ኑሯቸውን፣ ሕይወታቸውን፣ አንገታቸውን ለመድኃኒታችን ላመኑበት ለጸኑበት እውነት ተናግረው ያለፉ ቅዱስ ጊዮርጊስ ይሄን ነው ዛሬ የምናየው። ይሄ ነው ዛሬ ምስክርነቱን የሰጠው። ሁሉ የሞላለት ሆኖ እያለ ግን ያንን ሁሉ ጥሎ በ277 ዓመተ ምህረት በፓላስታይን የተወለደው በልዳ ቅዱስ ጊዮርጊስ በንጉሱ ፊት ሄዶ ምስክርነትን ሲሰጥ ለጣዖት ስገድ፣ ይሄ እኛ ላቆምነው ምስል ስገድ ሲባል ቅዱስ ጊዮርጊስ እንዲህ አለ። ሰማይና ምድርን የፈጠረ የማይታይ የሚታይና የማይታዩትን ፍጥረታት ፈጥሮ የሚገዛ አምላክ አለኝ፣ እኔ ክርስቲያን ነኝ አለ። እስቲ ሁላችሁም ድምጻችሁን አሰሙ። እኛ ምኖች ነን? እኛ ምኖች ነን? እንግዲህ ለእልልታው ቆይ። እኛ ምኖች ነን? ክርስቲያኖች። በማን ያመንን? በክርስቶስ ኢየሱስ የምናምን ያመንን ክርስቲያኖች ነን። ሀብተ ወልድ ስመ ክርስትና ያለን ክርስቲያኖች ነንና። ክርስቲያን ማለት የክርስቶስ ተከታይ፣ የክርስቶስ ደቀ መዝሙር፣ ክርስቶስን በቃል ብቻ ሳይሆን በኑሮ እየመሰለ በኑሮ እየገለጠ የሚኖር የኛን የኔና የእናንተ ቤት ክርስቶስን ይገልጣል። ምዕመናን ክርስቶስ ይገለጣል በእኛ ቤት አለ። በእናንተ ቤት ውስጥ እግዚአብሔር በእኛ በኑሯችን ላይ እግዚአብሔር ተገልጧል። ሰዎች በእኛ ኑሮ ይማራሉ። እኛ በምናደርገው በክርስትናችን ብዙ ሰዎች ተምረው ወደዚህ እውነት ወደ ሆነች ቤተክርስቲያን ይመጣሉ ነው ወይስ በእኛ ተሰናክለው እኛ በምናደርገው አንዳንድ ነገር ከእኛ ተሰናክለው የሚጠፉ የሚወጡ አይብሱም አይበልጡም? በዚህ ዘመን ቅዱሳን አባቶቻችን ክርስቶስን በቃል በኑሮ እየኖሩ ያለፉ አንዱ ያልኳቸው ቅዱስ ጊዮርጊስ የልዳው ሰማዕት ነው። በሰባ ነገሥታት ፊት ቆሞ እንደውም ታውቃላችሁ ለጣዖት ስገድ ተባለ። ቅዱስ ጊዮርጊስ አልሰግድም አለ። እንዲህ አለ። ንጉሡ አንድ መሰሪ አመጣ ይላል። የዕለቱን ስንክሳር ስታነቡ አንድ መሰሪ ጠራና ይህንን ጊዮርጊስ የተባለ ወጣት እንደው ሰውነቱን ቆራርጦ የሚገድል ውስጡ ላይ ያለውን ጅማቱን በጣጥሶ የሚገድል መርዝ የሆነ መድኃኒት ቀምምልኝ አለው። መድኃኒት ቀምሞ አመጣለት። ጊዮርጊስ አለው ጠጣ አለው። ምን ብል ጠጣ፣ ይሄንን መራራ ጠጣ አለው። ቅዱስ ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም የተባረከ የተቀደሰ ይሁን ብሎ ያንን መርዝ ያንን ሐሞት ያንን መራራ መርዝ ጠጣው። ሲጠጣው ፊቱ እንደ ፀሐይ አበራ። ይሞታል የተባለው በሕይወት ቆመ። በምስጋና ለመድኃኔዓለም ይሁን። የሚገርማችሁ ገድሉ እንዴ ይሞታል አልተባለ? እንዲገድለው አይደል እንዴ? እና እንዴት ፊቱ በዚህ ልክ ሊያበራ ቻለ? የማንን ስም ስለጠራበት? የአምላካችን የእግዚአብሔርን ስም ስለጠራበት። ያ የሚገድለው ይገድለዋል የተባለው መጠጥ እንደው ፊቱን ከፀሐይ ይልቅ 7 እጥፍ እንዲበራ አደረገው። ያ መሰሪ ይላል ያ መርዝ በጥብጦ ያመጣው ያ እንዲገድለው ቅዱስ ጊዮርጊስን ለመግደል መርዝ የበጠበጠው ያ ሰው ቅዱስ ጊዮርጊስን እንዳልገደለው ባየ ጊዜ እኔም ከዛሬ ጀምሮ የቅዱስ ጊዮርጊስን አምላክ አመልካለሁ አለ። እስቲ እልል ብላችሁ አመስግኑ። እኔም የቅዱስ ጊዮርጊስን አምላክ አመልካለሁ። በማርቆስ ወንጌል ምዕራፍ 16 ላይ የእኛ ጌታ ምን እንዳለ ታውቃላችሁ? በስሜ የሚያምኑትን እነዚህ ምልክቶች ይከተሏቸዋል አለ። የሚገድል መርዝ ቢጠጡ እንኳን አይጎዳቸውም አለ። እባቡንና ጊንጡን ይይዛሉ አይነድፏቸውም አለ። ቅዱስ ጊዮርጊስ
የኢየሱስ ክርስቶስን ስም ይዞ ያንን መርዝ ሲጠጣ መርዙ ከሰውነቱ ጋር ተዋህዶ እንደው ኃይልና ብርታት ሰጠው። ሊገርለው አልቻለም። ብዙ ሰማዕታት ይህንን ስም ይዘው ነው ከድቅድቅ ጨለማ ወደሚደነቅ ብርሃን የወጡ። የተወደዳችሁ ክርስቲያኖች የቅዱስ ጊዮርጊስን ገድል ራሳችሁ ቤታችሁ ገብታችሁ አንብቡ። እኔ ቅዱስ ጊዮርጊስ 3 ጊዜ መከራ ተቀበለ፣ ተገደለ። ይገርማችኋል፣ ሰማዕታት የብረት አልጋ እጅና እግሩን አስረው በብረት አልጋ ላይ አስተኝተው ከታች እሳት ያነዱበት ነበረ። ስጋው እየቀለጠ በአልጋው ብረት አልጋ ላይ እየወረደ እሳቱን ያፋፍመው ነበረ። ቅዱስ ጊዮርጊስ ሞተ ሲባል መድኃኔ ዓለም ኢየሱስ ክርስቶስ እየተገለጠ ሕይወት እየዘራለት እንደገና እንደ ብላቴና እንደ ሕፃን አዲስ ማንነት ይሰጠው ነበረ። ክብር ምስጋና ለመድኃኔ ዓለም ለአምላካችን ይሁን። አያችሁ አርጊተኒ ቁልቁሉ ጊዮርጊስ የሮይ እንዶ የደም የሮኒ እንበለ የደም ያደምት የሮሰን አብድ የጋፈሰ ጀለቲ ቦቤሰን ስሬ ጀለካኒ አብድ ጋፈረት ቦቤሰን አብድ ሱን ረቲ ቦቤ ጀለቲሙ አብድ ሰራ ኦል ቦቤሱ ጋበሩ ዋቅኒ ቁልቁሉ ጊዮርጊስ ኢየሱስ ክርስቶስ አባኬኛ ወሬ ገማ ቁልቁሉ ጊዮርጊስ ጀጀቤሴ አብድ ሰነ አምሴ ጅሬኛ ረቲ ደበሌፊ ፉለ ነማ ውልፊናን ሰአበ ቱሬ ገለኒ ፊ ውልፊኒ ዋቀዩ ኬኛ ፋተው ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ታዲያ ሐሳቤን ሳጠቃልለው ገድሉን እናንተ ቤታችሁ ገብታችሁ እንድታነቡት ለእናንተ ልተው። 2 ነገሮችን ብቻ ልንገራችሁ የተወደዳችሁ ምዕመናን፣ 2 ነገሮችን ብቻ ነግራችኋለሁ። የመጀመሪያው ቅዱስ ጊዮርጊስ 3 ጊዜ ሞተ። 3 ጊዜ አላውያን በሰይፍ በልዩ ልዩ በሚችሉት በመንኩራኩር በወፍጮ ፈይተው ይድራስ ተራራ ላይ ወስደው በተኑት። አጽሙን ዱቄት ሆኗል፣ በተኑት። እግዚአብሔር ከእናንተ ጋር ከሆነ ማንም አይችላችሁም። እግዚአብሔር ከኛ ጋር ካለ ማንም አይችለንም። ማንም ስለኛ ያውራ፣ ሲፈልጉ ሊጠፉ ነው፣ ሊበተኑ ነው፣ ሊከፈሉ ነው፣ ሊሰበሩ ነው ይበል ማንም። እኛ ግን ከስም ሁሉ በላይ የሆነውን ስም የአምላካችን የኢየሱስ ክርስቶስን ስም ስለያዝን የጠላት አሰራር በእኛ ላይ ኃይል የለውም። ወስደው በተኑት አጽሙን በይድራስ ተራራ ላይ። የቅዱስ ጊዮርጊስ አጽም ዱቄት ሆኖ ያረፈበት ሁሉ የአምላካችን የኢየሱስ ክርስቶስንና የቅዱስ ጊዮርጊስን ስም እየጠራ ቅዱስ ጊዮርጊስ ከተበተነበት ቦታ ተሰብስቦ በነገሥታቱ ፊት ደግሞ በሕይወት ቆመ ይላል። ደስ አይልም ምዕመናን? የተበተነ ተፈጭቶ ዱቄት ሆኖ ጠፋ ሲባል እግዚአብሔር በሕይወት ያቆማል። የሞታችንን ደብዳቤ የመጥፋታችንን ታሪክ ቀይሮ መድኃኔ ዓለም በዚህ ስፍራ በቸርነት ስላቆመን ስሙ ለዘላለም ይክበር ይመስገን። መቃሳፍ ገለሚያተው 3 ጊዜ ትገደላለህ፣ በ4ኛው ሰማዕትነትን ትፈጽማለህ ተባለ። በዛሬው ዕለት ቅዱስ ጊዮርጊስ ሰማዕቱ በሰይፍ አንገቱ ተቀልቶ በሰይፍ አንገቱ ተቆርጦ በብዙ ሙከራ በብዙ መከራ አልፎ ያንን ሁሉ ነገር ግን ዛሬ በራሱ ፈቃድ ጸሎት ጸልዮ አምላካችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ቃል ኪዳን ሰጥቶ ስምህ በተጠራበት መታሰቢያ ባለበት ሰው በችግርና በፈተና ውስጥ ሆኖ አምላከ ቅዱስ ጊዮርጊስ እርዳኝ ብሎ የለመነኝን ሁሉ ስላንተ ስም ስል አደርገዋለሁ ብሎ አምላካችን ለሰማዕቱ ቃል ገብቶለት ዛሬ ሰማዕቱ ቅዱስ ጊዮርጊስ በክብር ሰማዕትነትን የተቀበለበት ዕለት ነው። የመጀመሪያው ከዚህ ታሪክ አንድ ነገር እንማራለን። ቅዱስ ጊዮርጊስ የተጋደለው ለምንድን ነው ስንል ለእግዚአብሔር መንግሥት። ለምንድን ነው አልኳችሁ? ለምንድን ነው አልኳችሁ? ለእግዚአብሔር መንግሥት፣ ለመንግሥተ ሰማያት ተጋደለ። ዛሬ እኛ ለምንድን ነው የምንጋደለው? ለምንድን ነው የምትጋደሉት? በየሰፈሩ ለምንድን ነው የምንጠላለው? በየሰፈራችሁ በጎጥ፣ በቋንቋ፣ በጎሳ፣ በመልክ፣ በተወለድበት አካባቢ በምናየው አንዳንድ ቅንጣት በሆነ ነገር ጥለነው በምንሄደው ነገር ለምንድን ነው የምንጋደለው? ሰማዕታት የተጋደሉት ለኢየሱስ ክርስቶስ ስም ለመንግሥተ ሰማያት ነው። የእኛ መጋደል ደግሞ እዩ። ፍሳሽዋ ለቀቅሽብኝ በቤቴ ጀርባ አይደል? ይሄ አይደል እኛ መጋደላችን? እኛ የምንጋደለው ለአንድ ስንዝር መሬት ድንበር አልፎ አጥር ሰራ ተብለን አይደል የምንጋደለው? እኛ የምንጋደል
እንሄዳለን። ለመጽሐፍ ቅዱስን እንጠቅሳለን። እንበላ የአድዋን ታሪክ ታስታውሱ የለ? በአድዋ ላይ ዘምተው የነበሩ አባቶቻችን ከየት ነው መጥተው ሊቀ ሰማዕት ቅዱስ ጊዮርጊስ የረዳቸው? ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ ከመላው ኢትዮጵያ ሀገራችን ተሰባስበው ቅዱስ ጊዮርጊስ እየረዳቸው። እንደውም አንድ ጽሑፍ እያነበብኩ አንድ ነገር አየሁ። አባቶቻችን ወደዚያ ወደ ጦር ሜዳ ሲዘምቱ ታቦተ ቅዱስ ጊዮርጊስን ይዘው ሲዘምቱ እነዚያ ከባድ መሳሪያ ይዘው የኛ አባቶች ደግሞ ስመ እግዚአብሔርንና ቅዱስ ጊዮርጊስን ይዘው ታቦተ ቅዱስ ጊዮርጊስን ይዘው ሲዘምቱ እነዛ ጣሊያኖች ፋሲስቶች ምን እንዳሉ ታውቃላችሁ? እኛ ኢትዮጵያውያን ጦርና ጎራዴ ጋሻ ይዘው የሚዋጉንን ብቻ ሳይሆን ያቃተናል። አንድ ወጣት በነጭ ፈረስ ተቀምጦ በሰማይ ቁልቁል የሚወጋን ነበር አለው። ያ ማን ነው? ለካ ሊቀ ሰማዕቱ ቅዱስ ጊዮርጊስ ነው። ከፍ አድርጋችሁ አመስግኑ። አባኬኛ ወሬ ገማ ቁልቁሉ ጊዮርጊስ ቀምሱራ መንታኬኛ ዱጋ መንታኬኛ ከኑበው ኢኒ ጀልቀባ ቁልቁሎን ወሬ ገምቶን ቀምሱሮን ቶሎን ከሊሳንቲ ወለጄሳ ቱረን ከሊሳንቲ ቀምሳአ ቱረን ዋይ አመንታ ሳኒፍ መለ ዋይ ኤኙማ ሳኒፍ ዋይ ሰበ ሳኒፍ ዋይ ለገ ሳኒፍ ሚት ለወንዛቸው ለሆነ ነገራቸው አይደለም ሰማዕታት ይጋደሉ የነበረው። ዛሬም እኛ መጋደላችን ከነፍስና ከመናፍስት ከዓለም በዓለም ላይ ከተበተኑ መናፍስት ጋር እንጂ ከገዛ ወገናችን ከገዛ ወንድማችን በቋንቋ በመልክ እኛን ከሚመስል ወንድማችን ጋር አይደለም መዋጋት ያለብን። በአይን ከማይታዩ ረቂቃን መናፍስት ጋር ነው መዋጋት ያለብን። ስለዚህ እሱን ነው ተጋደሉ ተዋጉም ያለው። በአይን ከማይታዩ ረቂቃን መናፍስት ቅዱሳን ሰማዕታት ይጋደሉ የነበረው ለሃይማኖታቸው። አንደኛ። ሁለተኛና የመጨረሻው ቅዱሳን ሰማዕታት ተጋድለው ምን አገኙ? አሁን መጣ፣ አስቀደስን፣ ታቦት አወጣ፣ ታቦት ውደት አደረገ፣ ዞረ፣ ተማርን። ምንድነው መጨረሻው ግባችን? ምንድነው? አስቀድሰን ማህሌት ቆመን አድረን አመስግነን ይህንን የመሰለ ሕንፃ ቤተ መቅደስ ገንብተን ግን ፍጻሜያችን ምንድነው? ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ በጻፈው መልእክቱ ላይ ምንድን ያለው መሰላችሁ? ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ አለ። አያችሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ለእኔ ብቻ አይደለም አለ፣ መምጣቱን ተስፋ ለሚያደርጉ ለሚጠባበቁ ሁሉ ነዋል። የክርስቶስ መምጣት የክርስቶስ ምጽአት ለሁሉም ነው። ግን ከዚያ ውስጥ ሩጫውን የጨረሰ ክርስቲያን፣ ሃይማኖቱን የጠበቀ ክርስቲያን፣ እጅግ የተወደዳችሁ ምእመናን፣ እጅግ የተወደዳችሁ ክርስቲያኖች፣ አሁን በምንኖርበት ዓለም ላይ ኑሮ የምናየው ሁሉ ፈተና ነው። የምንሰማው ሁሉ ፈተና ነው። ኑሮ ሁሉ ፈተና ሆኗል። ያንን ፈተና መቋቋም የምንችለው በሐሜት በልዩ ልዩ ነገር አይደለም፣ በጾም በጸሎት አምላከ ቅዱስ ጊዮርጊስ እርዳን እያል የቅዱስ ጊዮርጊስን አምላክ ተስፋ አድርገን ሰማዕታት ቅዱሳን አባቶቻችን ያለፉበትን ታሪክ ማንበብ ብቻ ሳይሆን መኖር። ዛሬ ገድል ያልተጻፈላቸው ተአምራ ያልተነገረላቸው ብዙ ጊዮርጊሶች አሉ በየሰፈሩ። ብዙ ሰማዕታት አሉ በምስራቅ በምዕራብ በሰሜን በደቡብ ብዙ የቅዱስ ጊዮርጊስን ፈለግ የተከተሉ ስለ ሃይማኖታቸው ዋጋ የሚከፍሉ ስለ ማኅተባቸው ስለ ክርስትናቸው የሚጠሉ የሚሰደዱ አሉ። እግዚአብሔር ከነሱ ጋር ይሁን፣ እግዚአብሔር ከኛም ጋር ይሁን። የቅዱስ ጊዮርጊስ አምላክ ቅዱስ ጊዮርጊስን በሃይማኖት በፈተና እንዳጸናው እኛንም ከዚህ ዓለም ፈተና ከዚህ ዓለም መከራ ከዚህ ዓለም ስቃይ ከዚህ ዓለም ሮሮ ከዚህ ዓለም ማጣትና ጉስቁልና እግዚአብሔር በሃይማኖት ጸንተን መንግስቱንና ጽድቁን እንድንወርስ አምላከ ቅዱስ ጊዮርጊስ እግዚአብሔር ይርዳል። ዋቅነ ቁልቁሉ ጊዮርጊስ አኩማ ባኬነ ቁልቁሉ ጊዮርጊስ ገርጋሬ አመንታቲ ሰጀቤሴ አመንታቲ ሰጭምሴ ወሬገሙማ ቀምሱማ ንኬሰ ደርቤ ሁንዱማቲ ጀቤሴ አመዱማ አማ መንታሳ የገቴ ደርቡት አመንታቲ ከኒሰ ጀቤሴ ዌኒስ ዋቅነ ቁልቁሉ ጊዮርጊስ አመንታ ኬኘት ኑ ጀቤሴ ሞቱማ ሳበረብራ ከዳሉፍ ዋቀዩ ጎፍታሉ እንደ ኬኘ ነው አገረጋሩ በተዋህዶ ሃይማኖታችን በፍቅር በአንድነት በጾም በጸሎት እንዲያጸናን እንዲያበረታን የአምላካችን የመድኃኔዓለም የኢየሱስ ክርስቶስ ቅዱስና መልካም ፈቃዱ ይሁንልን።